ሰላም እንዴት ናችሁ? አሁን ላሳያችሁ የመጣሁት በቲክቶክ አፕሊኬሽን ቀደም ብለን ያየናቸውን ቪዲዮዎችን እንዴት አድርገን ተመልሰን ማየት እንደምንችል ላሳያችሁ ነው የመጣሁት። በተጨማሪም ደግሞ ቀደም ብለን ኮመንት ያደረግናቸውን ለሰዎች ኮመንት የጻፍናቸውን እነሱም ተመልሰን መደለትና ማስተካከል እንዴት እንደምንችል ላሳያችሁ ነው የመጣሁት። በመጀመሪያ የዚህን ቻናል ተከታታዮች ላይክ ሼር እና ሰብስክራይብ እያደረጋችሁ እሺ። እና በመጀመሪያ ወደ ቲክቶክ አፕሊኬሽን እንገባለን። እዚህ ያመጣልናል። ከዛ ወደ ፕሮፋይል የሚለውን እዚህ ከነካን በኋላ ወደዚህ የሴቲንግ የምንገባበትን ወደዚህኛው ከላይ ያለው እንገባና ከዛ አክቲቪቲ ሴንተር የሚላለን አክቲቪቲ ሴንተር የሚለውን ከነካን በኋላ ወደዚህ ገብተን ዎች ሂስትሪ የሚላለ፣ ኮመንት ሂስትሪ የሚላለ፣ ሰርች ሂስትሪ፣ አድ ሊንክ ሂስትሪ፣ መንሽን ሂስትሪ፣ አካውንት ሂስትሪ፣ ስክሪን ታይም፣ ሪዩዝ ኦፍ ኮንተንት ሂስትሪ የሚላለ። እነዚህም ዎች ሂስትሪ ማለት ቀደም ብለን ያየናቸው ቪዲዮዎች ኮመንት ያደረግናቸው ኮመንቶች ኮመንት ሂስትሪ፣ ሰርች ሂስትሪ ደግሞ ሰርች ያደረግናቸውን እነዚህ በሙሉ እንዴት ማየት እንደምንችል ላሳያችሁ ማለት ነው። በመጀመሪያ ዎች ሂስትሪ የሚላለ፣ ዎች ሂስትሪ ማለት ቀደም ብለን ያየናቸው ይህንን አካውንት ከተከፈተ ጀምሮ እስከ እዚህ ሰዓት ያየናቸው ቪዲዮዎችን በዚህ ማየት እንደምንችል ነው። ዎች ሂስትሪ ከነከን እዚህ ያላቸው ሙሉ የታዩ ቪዲዮዎችን በየቀኑ እንደዚህ ያሳየናል ማለት ነው። እንደምታያቸው እነዚህ ያየናቸው ቪዲዮዎች ናቸው ማለት ነው። ኮመንት ያደረግናቸው ደግሞ ኮመንት ሂስትሪ የሚለው ገብተን ለምሳሌ ከነዚህ አንዱ መደለት ብፈልግ ወደዚህኛው ገብቼ እዚህ አለ ኮመንት ያደረኩትን ቪዲዮ ይሄንን እንደዚህ አድርጌ ነካ አድርጌ ከቆየ በኋላ ድሊት ሚል ይመጣልኛል። መደለት ከፈለኩ መደለት እችላለሁ። ከዛ ኤዲት ማድረግ ከፈለኩ ኤዲት ማድረግ እችላለሁ ማለት ነው። ስለዚህ ቀድመን ያየናቸውና ኮመንት ያደረግናቸው ሙሉ እንቅስቃሴዎቻችን በዚህ ማስተካከል እንደምንችል ላሳያችሁ ነው የመጣሁት። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የዚህ ቻናል